ጌጤ ይባላል። የወረዳ 11 ከተማ ግብርናና አርሶ አደር ጽህፈት ቤት ነኝ። ዛሬ ንቅናቄ እያካሄድን እንገኛለን። ንቅናቄው የ4ኛ ዓመት አንደኛ ዙር ነው እያካሄድን ያለ ነው። ከዚህ ቀደም እንደሚታወቀው የጓሮ አትክልትና ሌማት ትሩፋት ስራ እየሰራን እንደሆነ ይታወቃል። አብዛኛው በብሎክም ሞዴል እያደረግን እንደሆነ ይታወቃል። አሁን ግን ዛሬ የምንሰጠው ለአዲስ ነው። አዲስ ወደ ተግባር የሚገቡ ናቸው። አዲስ ወደ ተግባር የሚገቡት ያው በሽሚያ ቀድመው ነው የመጡት። ይሄ ማለት ነባሮቹን አይተው ነባሮቹ ምን አይነት ውጤት አመጡ የሚለውን ስላዩ አዳዲሶቹም መጥተው በፍላጎት ወረዳ አስተዳደሩ ድጋፍ ተደርጎ ኬጂም ዶሮም እንደሚታየው ከኋላ በጣም ብዙ ኬጂና ዶሮ አቅርበናል። ለነሱ ሰጥተን እነሱም ተነሳሽነታቸው ከፍ ያለ ነገር ስለሆነ ውጤት እናመጣበታለን ብዬ አምናለሁ። ስሜ ምግባር ጌታቸው እባላለሁ። የወረዳ 11 ነዋሪ ነኝ። የክላስተር 3 የብሎክ 13 እና በሌማት ትሩፋት ብሎክ 13 ክላስተር 3 ተጠቃሚ ነው። ከራሱ አልፎ 5 ዶሮ ወረዳው ድጋፍ ባደረገለት መሰረት ከራሱ አልፎ እየሸጠ ነው። ደሞ እንቁላሉን እየሸጠ ሌሎች ጫጩት እየገዛ በጣም ትርፋማ እስከ 50 እስከ 60 ዶሮ የደረሰበት ነገር አለ እና የወረዳ 11 ድጋፍ የሚያደርገው የሌማት ትሩፋት በጣም አብሶ አቅመ ደካማ ለሆኑ እናት አባት ጧሪ ለሌላቸው በጣም ጠቀሜታ አለው። እዛችሁ ብዙ ሌላ ርቀት ሳይሄዱ አቅመ ደካማ ስለሆኑ ያንን ድጋፍ በተደረገላቸው እያስፋፉ ተጠቃሚ የሆኑበት ሁኔታ ነው የሚታየው። ሀይሬ ይባላል። ያው የወረዳ 11 ነዋሪ ነኝ። ያው በሌማት ትሩፋት አካባቢያችን ላይ ቀደም ሲል ሰዎች ጎረቤቶቼ ወስደው መጠቀም ሲጀምሩ እኔ ከነሱ እየወሰድኩ እየገዛሁ ማለት ነው እጠቀም ነበር። አሁን የነሱን ተሞክሮ አይቼ ያው ወረዳው ባመጣልን ድጋፍ እኛንም ወስደን መጠቀም አለብን የሚለውን ያው የአካባቢም ሰው እኔ ጎረቤቶቹን ሌሎችም ያልወሰዱ ሰዎች እንዲወስዱ አሁን የመጀመሪያ በዚህ ዙር ተጠቃሚ እንድንሆን ያው ዝግጅት አድርገን የመጣ ነው ማለት ነው እና ቀጣይ አስፋፍተን ያው በሌማት ትሩፋት አካባቢያችን ሁሉም ሰው ራሱ እንዲችል ለማድረግ እኔ ያው ብዙም ሰዎችን ድጋፍ ሞራንም ለመስጠት መጀመሪያ ራሴ ሞክሬ ማለት ነው። ከዛ በኋላ እነሱንም እንዲጠቀሙ ማንኛውም ሰው ልጁ እንቁላል ከገበያ እንዳይገዛ ለማድረግ ያው ጥረት እናደርጋለን ማለት ነው። ይሄንን ያው መንግስትም እንደዚህ ይሄን ዝግጅት ይሄንን በማድረጉ ያው ሳላመሰግን አላልፍም ማለት ነው።